የሰው ልጅ ጀነት ውስጥ ሲገባ ሞት አያገኘውም እንጂ ቢያገኘው ኑሮ ያን ቀን በደስታ ፈንድቶ ይሞት ነበር። ረሱል አለይሂ ሰላቱ ወሰላም ጀነት ውስጥ ተቀምጠው ሳለ ጅብሪል ይመጣና ሙሐመድ ሆይ ወንጀለኛ ኡመቶችህ ከሚቀጡበት የጀሃነም ክፍል ነው አሁን የመጣሁት። ኡመቶችህም ሰላምታ ልከውልህ አክለውም ሁኔታችን እጅጉን ከፍቷል፣ ቦታችን እጅግ ጠቦናል ብለውሃል ይላቸዋል። ረሱል አለይሂ ሰላቱ ወሰላም ጀነትም ገብተው ሁኔታችን አያስችላቸውምና ብድግ ብለው ዓርሽ ስር በመሄድ በግንባራቸው ተደፍተው አላህን በድንቅ ውዳሴ ያወድሱታል። አላህም ሙሐመድ ሆይ ራስህን ቀና አድርግ፣ ጠይቅ ይሰጥሃል፣ አማልድ ትማለዳለህ ይላቸው። እሳቸውም ያ አላህ ከኡመቴ ወንጀለኞቹ ቅጣትህ በእነሱ ላይ ተፈጻሚ ሆኖባቸዋል፣ እባክህ አማልደኝ ይሉታል። አላህም ሙሐመድ ሆይ ያንተን አማላጅነት ተቀብያለሁ፣ ወደ ጀሃነም ሂድ፣ ላኢላሃ ኢላላህ ያለን ሰው ሁላ ከውስጧ አውጣ ይላቸዋል። እሳቸውም ጉዞ ወደ ጀሃነም ያቀናሉ። እዚያ ሲደርሱም የጀሃነም ወታደሮች አዛዥ የሆነው ማሊክ እሳቸውን ሲያይ ለክብራቸው ብድግ ብሎ ይቀበላቸዋል። እሳቸውም ማሊክ ሆይ ወንጀለኛ ኡመቶቼ እንዴት ናቸው ይሉታል። ማሊክም ምንኛ አስከፊ ሁኔታ ላይ ናቸው፣ ቦታዎችስ ምንኛ ጠቧቸዋል በማለት ያሉበትን ሁኔታ ይነግራቸዋል። ይህን ጊዜ ረሱልም አለይሂ ሰላቱ ወሰላም በሩን ክፈትና የጀሃነምንም ክዳን አንሳ ይሉታል። ማሊክም በሩን ከፍቶ ልክ የጀሃነምን ክዳን ሲያነሳ ኡመት ሁሉ የረሱልን ፊት ሲመለከት ያ ረሱላላህ እሳት እኮ ቆዳዎቻችንን አቃጠለን፣ ጉበቶቻችንም ተቃጠሉ እያሉ በለቅሶና ጩኸት ቦታውን ይረብሻሉ። ከዚያም በረሱል ትዕዛዝ ከጀሃነም ላኢላሃ ኢላላህ ያለ ሁሉ እንዲወጣ ይደረጋል።